ወይ ያው እንደነገርኳችሁ ላስት ታይም እኔ የምሰራበት ዋርድ ውስጥ 3 አይነት ኮንዲሽኖች አሉ። አንደኛው ኮንዲሽን ምንድነው? ስትሮክ ነው። ሁለተኛው ደግሞ ኤምኤስ የሚባል በሽታ አለ። እሱ ያላቸው ሰዎች አሉ። ኤምኤስ ማለት ከወገባችን በታች ወይም ከወገባችን በላይ ፓራላይዝ መሆን ነው። ሶስተኛው ደግሞ ሄድ ኢንጁሪ ነው። ሄድ ኢንጁሪያን ወይ ሰው ተጣልቶ ወይ ተደባድቦ ጭንቅላቱ ሲመታ በዛ የተነሳ ሰውነት መንቀሳቀስ አለመቻል ወይ ብዙ ነገሮችን መርሳት፣ መናገር መርሳት ምናምን ብቻ እንደዛ ያለባቸው ሰዎች አሉ ማለት ነው። እኔ ግን አሁን ፎከስ የማደርገው ስትሮክ ላይ ነው። 2 አይነት ስትሮክ አለ። አንደኛው ስትሮክ ምንድነው? እንደ ማንኛውም የሰውነታችን አካል ብሬናችን ደምና ኒውትረንት ያስፈልገዋል ማለት ነው። ያንን ይዘው የሚሄዱት ደግሞ አርተሪዎች ናቸው። ያንን ይዘው በሚሄዱበት ሰዓት የብለድ ክሎት ካጋጠማቸው የደም መርጋት ከተፈጠረ ያ የደም መርጋት የአርተሪዎችን ብሎክ ያደርጋቸዋል ማለት ነው። የዛን ጊዜ ብሎክ በሚሆንበት ሰዓት ደማችን ውስጥ ጭንቅላታችን ውስጥ ያለውን ደም ይረጋል። እንደዛ ሲሆን ስትሮክ ይፈጠራል። ደም መርጋት ማለት ነው። ሁለተኛው ደግሞ ስትሮክ ምንድነው? እነዚህ አርተሪዎች ጭንቅላታችን ውስጥ ያሉት አርተሪዎች በተለያየ ምክንያት ይፈነዳሉ። ልክ ሲፈነዱ ምን ይፈጠራል? ደም መፍሰስ ይፈጠራል። ደም ሲፈስ ደግሞ አሁንም እሱ ምን ይፈጥራል ማለት ነው? ስትሮክ ይፈጥራል ማለት ነው። ምን አይነት ምንድነው ኮዙ የሚለውን ደግሞ ሌላ ጊዜ መለስበታለሁ። ባይ